የእንጀራ እናቷ የኑሮን ተስፋ ለማጨለምና ህይወቷን ለማበላሸት ስትል ነበር የማደጎ ልጇን ለአንድ ለማኝ አጋብታ ከቤት ያስወጣቻት። ግን ከ3 ወራት በኋላ ቀዝቀዝ አድርጎ ኤማን እንዲህ አላት፣ ከዚህ በላይ ካንቺ ልደብቀው የማልችለው ነገር አለ። ኤማም ድንግጥ ብላ ቀረች። ኖህ አይኗን እያየ ድምጹ የለሰለሰ ቢሆንም እያንዳንዱ ቃል ግን እንደ መብረቅ የሚመታ ነበር። እኔ ለማኝ አይደለሁም። እውነተኛ ስሜ ኖህ ሃውቶርን ይባላል። እኔ የሃውቶርን ቤተሰብ ብቸኛ ወራሽ ነኝ። ኤማ መላስ ሰውነቷ ዝልፍልፍ አለ። የሃውቶርን ቤተሰብ በጆርጂያ ግዛት ውስጥ ሰፊ መሬቶችን፣ ግዙፍ ኩባንያዎችንና እጅግ ከፍተኛ ሀብትን የሚቆጣጠሩ ስማቸው የማይሰማ ሰው የሌላ ዝነኛና ተደማጭ ቤተሰቦች ናቸው። ሆኖም ግን ከፊት ለፊቱ የቆመው ይህ ሰው በዚያች የፈረሰች ጎጆ ውስጥ አብሯ ሲኖር የቀለለ ምግብ እየበላና ያረጀ ልብስ እየለበሰ ነበር። እንዲያውም ጥቂት ዶላሮችን ለመቆጠብ ሲል ብቻ ርካሽ ዳቦ ፍለጋ ለረጅም መንገድ በእግሩ ሲጓዝ አይተዋለች። ኖህ የኤማን ድንጋጤ እየተመለከተ እውነቱን ቀስ በቀስ ሲነግራት ጀመር። ከ3 ዓመት በፊት የሃውቶርን ቤተሰብ በውርስ ክፍፍል ምክንያት እርስ በርስ ተለያይቶ ነበር። ንብረቱን በሙሉ ለመጠቅለል የፈለገው አጎትየው የቤተሰቡ አስተዳዳሪ በጠና ታመው በነበረበት ወቅት ሰነዶችን አጭበረበረ። እንዲያውም ኖህ ለዘለቄታው እንዲጠፋ በማሰብ የመኪና አደጋ እንዲደርስበት አደረገ። ኖህ በፈጣሪ እርዳታ ይተርፋል። ነገር ግን ማንነቱን ደብቆ እንደለማኝ ከመኖር ውጪ ሌላ አማራጭ አልነበረውም። ጠላቶቹ ጥንቃቄያቸውን እንዲያላሉና እሱም በሚስጥር ማስረጃዎችን ሰብስቦ ክብሩን ለማስመለስ የሚችለው በዚህ መንገድ ብቻ ነበር። ኖህ ወደ ኤማ ዞር ብሎ ያኔ ነው እንግዲህ ማን ለራሴ ማንነቴን እንደሚወደኝና ማን ደግሞ ለዝናዬና ለገንዘቤ ብቻ እንደሚቀርበኝ በግልጽ ያየሁት። ምንም በሌለ ጊዜ እንደ ሰው አክብረሽኝ፣ እንደ ባል ተቀብለሽኝ ያስጠጋሽኝ የመጀመሪያዋ ሰው አንቺ ነሽ አላት። የኔም አይኖች በእንባ ተሞሉ። ይህ ሰው በዚያ በፈራረሰ ቤት ውስጥ እንኳን ተሸናፊ መስሎ የማይታየው ለምን እንደነበረ አሁን ገባት። በሚስጥር የሚከታተሏቸው ሰዎች፣ በምሽት የሚመጡ ሰነዶችና ኖህ እሷ ከተኛች በኋላ ውጪ ተቀምጦ የሚያነባቸው ወፍራም ወረቀቶች ሚስጥራቸውን አሁን ተፈታላት። ኤማ መልስ ለመስጠት ቃላት ባጣችበት ቅጽበት ከውጪ የብሬክ ድምጽ ከሰማ። ከ10 በላይ ጥቁር ዘመናዊ መኪናዎች በዛች ጎጆ ፊት ለፊት ቆሙ። ጥቁር ልብስ የለበሱ ጠባቂዎች ወርደው በሁለት ረድፍ በስነ ስርዓት ቆሙ። የመጨረሻው ነጭ ጸጉር ያላቸውና ምርኩዝ የያዙ አዛውንት ወደ ቤቱ ዘልቀው በመግባት በኤማ ፊት ለኖህ እጅ ነሱ። ወጣት ጌታዬ በመጨረሻ አገኘኖት። የቦርድ አባላቱ ተሰብስበው የእርሶን መመለስና ንብረቱን እንዲረከቡ እየጠበቁት ነው አሉ። ኤማ በድንጋጤ ጣቶቿ እየተንቀጠቀጡ ቆማለች። እናቷ ሊንዳ እንደ ቆሻሻ የጣለችላት ሰው እንዲህ ያለ ታላቅ ባለ ሀብት ይሆናል ብላ በህልሟም አላመነችም። ኖህ ወደ እሷ ዞር ብሎ ኤማ አብረሽ ትመጫለሽ ሲል ጠየቃት። ኤማ ምንም አላመነታችም። ራሷን በእውነታ ነቀነቀች። ምክንያቱም ምንም በሌለው ጊዜ እንኳን ለልቧ እንደ ታማኝ እንደነበር ታውቅ ነበር። አሁን ክብሩን ሲመለስለትም ልትለየው አልፈለገችም። በማግስቱ የሃውቶርን ቤተሰብ ወራሽ መመለስ መላውን ግዛት አናወጠው። ነገር ግን ሰዎችን የበለጠ ያስደነገጠው ኖህ ይዟት የመጣው ሚስቱ ሊንዳ በአንድ ወቅት እንደ ቆሻሻ አድርጋ ከቤቷ ያባረረቻት ኤማ መሆኗ ነበር። ዜናው ሊንዳ ቤት ሲደርስ በእጁ የያዘችውን ብርጭቆ ወለሉ ላይ ተከስክሶ ተበታተነ። የማይቻል ነው፣ ያለማኝ እንዴት የሃውቶርን ወራሽ ሊሆን ይችላል ስትልም ጮኸች። ክሎይና ሶፊም በድንጋጤ ደረቁ። በተለይ ክሎይ የተሻለ ሰው አግብቻለሁ ብላ ታምን ነበር። አሁን ግን እውነተኛው ድል በእጃቸው ገፍተው ለኤማ የሰጡት ሰው መሆኑን ተረዳች። ሊንዳ ግን መሸነፏን ለመቀበል አልፈለገችም። ተኳኩላና ልጆቿን ይዛ ወደ ሃውቶርን ግቢ አመራች። ትንሽ አልቅሳና አሳዛኝ መስላ ከታየች ኤማ እንደ ሁል ጊዜው ትራራለች ብላ አሰበች። ነገር ግን እዛ ምን እንደሚጠብቃት ፈጽሞ አልገመተችም ነበር። ቀጣዩ ሲለቀቅ ወዲያው ወደ እናንተ እንዲደርስ ላይክ እና ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ።